ቅዱሱ ላይ እንዴት ስዕልን ይዞ ይዞራል? ያንን መጽሐፍ ቅዱስ እንደሆነ እንደው በደንብ የሚያስረዳህን ሰው ፈልገው። አሁን ይኸውልህ ፈልይ አሁን ምንድን ነው እኔ ሰንደይ ስኩል ላይ በምማርበት ሰዓት በቀደም እንዳልኩት ስለ ዳዊትና ስለ ጎልያድ ስዕል መልክ ተስሎ ከዛ ደግሞ ካጠገባቸው ታሪካቸው ምን ተብሎ ተጽፎ በቀላሉ እንድንረዳ ተደርጎ የተሰራ አለ። ለምሳሌ የልጆች መጽሐፍ ቅዱስ የሚል ይሄ አልገባህም? አሁንም ትልቁ ፖይንት ፕሮቴስታንት የሆኑ ሰዎች ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ተብሎ ሲጠየቁ ምላሻቸው አይደሉም ነው። አይደለም ብሎ የሚያምን ሰው ደግሞ መጽሐፍ ቅዱሴ አይደለም የሚለው መጽሐፉ ላይ እንዴት ጸረ ሙስና ኮሚሽንን የሚያክል ተቋም ውስጥ እንዴት ሙስና ይኖራል? አሁን አንተ በአጭሩ መረዳት ያለብህ ነገር ያን ነው። ስዕላት መጽሐፍ ቅዱሴ አይደሉም የሚል ህዝብ ውስጥ ስዕል ምን ያደርጋል? ለምሳሌ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱሴ መሰረት ስላላት መጽሐፍ ቅዱስን የምትገለገል ስለሆነ ደረታችን ንፍት አድርገን አዎ መጽሐፍ ቅዱሴ ናቸው ማለት እንችላለን። መጽሐፍ ቅዱሳችን ላይ መስቀል ስዕል ቢኖር ምክንያት አለን እኛ። ምክንያት ይሄናል ለሁሉም ነገር። እኔ በነገራችን ላይ ይሄን ብቻ አይደለም ፕሮቴስታንት ወንድሞቼ ብዙ ነገር በጣም ብዙ ነገርን ኦርቶዶክስ ቤተክርስቲያን አይተው ሲያምር ስላዩት ብቻ ነው የሚያደርጉት። ለምሳሌ አሁን እኔ አንድ ነገር ላሳየው። ይሄ የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ነው። ይህ አዲስ መደበኛ ትርጉም ነው። በመጽሐፍ ቅዱስ ማህበር የታተመ አይደለም። በባይብሊካ ኢንተርናሽናል የታተመ ነው። ባለፈው ሳሳይ ነበር። እዚህ ፊት ለፊት ከቨሩ ላይ እንደምታየው ስዕል አለ። ይሄ ስዕል የምን ስዕል ነው? እስኪ አንተ ልጠይቅህ፣ የምን ስዕል ነው? መስቀል ስዕል፣ የመስቀል ስዕል ነው። ይሄ ትክክለኛ ግን ይሄ ቀኖናው ስርዓቱ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልበት ስዕል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ካህናት አባቶች በአጠቃላይ በእጆቻቸው የሚይዙት መስቀል እንዲህ አይነት ቅርጽ ያለው ነው። ከስሩ 4 ማዕዘን የሆነ ከላይ እንዲህ አይነት ቅርጽ ያለው ቅርጹ ለውበት ተብሎ የተቀመጠ አይደለም። ራሱን የቻለ ትርጉም አለው። ከስር 4 ማዕዘን ሲሆን ራሱን የቻለ ትርጉም አለው በቤተክርስቲያናችን። እኛ ምክንያታዊ ነን። አንድ ነገር ስናደርግ እኛ ምክንያት አለን። ኦኬ፣ ይሄ ትውፊታዊ እንደገና ደግሞ መጽሐፋዊም የሆነ ምክንያት አለን አንድ ነገር ስናደርግ። ፕሮቴስታንት እህቶች ወንድሞች ግን ምንም አይነት ሪዝን ሳይኖራቸው እንዴት ሊያው አንተን ሳገኘ ሌሎችን ፕሮቴስታንት እህቶች ወንድሞችን ስጠይቃቸው ስዕላት መጽሐፍ ቅዱስ ነው ወይስ አይደሉም ሲባሉ አይደሉም ይላሉ። ይኸው ግን መጽሐፋቸው ላይ ግን ስዕል አለ። እኔ ግን አሁን በተረዳሁት አረዳድ ስዕላት መጽሐፍ ቅዱስ ናቸው ወደሚለው ደረጃ ልደርስ ነው። ኧረ አጨብጭብ አጨብጭብ። ለምን አልክ ብትለኝ አንድ ሰው መስማት የተሳነው ሰው ምን አድርጌ ነው ማስረዳው ብል ስዕልን በማሳየት ያ ሰውዬ ወዲያውኑ ልል የፈለኩትን ወይም ላደርግ የፈለኩትን ወይም ምን እንደሆነ ቦታው ሊረዳኝ ይችላል ማለት ነው። ስለዚህ በጣም መንገድ ወደዛ ደረጃ ላይ ደርሻለሁ እላለሁ። በጣም አሪፍ። ይሄ ብቻ በዚህ አጋጣሚ ፊሽ ለአንተ አይደለም ለሌሎች ፕሮቴስታንቶች ወንድሞቼ እንደው ካነሳው ታይቀላን ሰውዬ ነው። እንደው ለምሳሌ ያክል የጌታችን የኢየሱስ ክርስቶስን ትንሣኤ ታከብራለህ ፊሽ? አዎ በጣም ክርስቲያን እኮ ነኝ። እንዴት ነው ማላከብረው? እሺ ከስር ያሉ እህቶች ወንድሞችን ልጠይቃቸዋል ጊዜ አቤል የሚል አካውንት ይሰማል? ጠይቅ። የጌታን ልደት ታከብራለህ ወንድማችን? ሀገር ስላለው ኦፍ ስለሆነ ስላሰር የለን ኦፍኮርስ ሰለብሬት እናደርጋለን። አልገባኝም። ሀገር ስላለን እዚህ ሀገር ውስጥ እሱ ሲኖር ክሪስመስ ሲኖር ስለሚከበር በደንብ ስራው ምናምን ኢትዮጵያ ውስጥ ስትሆን የጌታን ልደት ወይ የጌታን ትንሣኤ ታከብራለህ? አልኩኝ እኮ። በጣም ጥሩ። ኢትዮጵያ ውስጥ ብትሆን ታከብራለህ። እሺ መላኩ ማከብረው ጊዜ ሊስጥ ሰዓታችንን ቆጠበው። እሺ ጌቱ የሚል አካውንት ይሰማል? ሰላም ፈል እንዴት ነው? እግዚአብሔር። ከየት ቤተ እምነት ነው የመጣኸው ጌቱ? ፕሮቴስታንት። የትኛው ቤተ እምነት? ቃለ ሕይወት። እሺ ከቃለ ሕይወት የጌታ ልደት ወይም ደግሞ የጌታን ትንሣኤ ታከብራለህ ወንድማችን ጌቱ? በዚች ጋር አንድ ነገር ፊሻ ታከብራለህ ወይ? እድል ሲሰጥ ነው በኋላ ትቀጥላለህ። አሁን ማይክን ያስከፈትኩ ይሄ ልጠይቅ ፈልጌ ነው። ታከብራለህ ወይስ አታከብርም? አንድ ነገር ብዬ ልለፍ አባቴ። በመጀመሪያ መልስ ስለሱ ያስገባንን
እንድታወራ ነው። አሁን ማይክን ያስከፈትኩ ለዚህ ጉዳይ ስለሆነ ባጭሩ መልስ። ልክ እንደመላው ታከብራለህ ማለት ምን ማለት ነው? እንደ ባህል ታከብራለህ ወይ ነው? ምን አማርኛ እኮ ቋንቋ ተናጋሪ ነው። አንተ የባንግላዴሽ ዜግነት ያለ ሰው አይደለህም። ስለዚህ በቃ ባጭሩ መልስልኝ። ታከብራለህ ወይስ አታከብርም? ባህል አላከብርም። ያው እንደ ባህል እግዚአብሔር ያክብርልን። ማይክን ሚውት አድርገው። እሺ እንቀጥል። ወንድማችን አቤል የጌታን ልደት ወይስ የጌታን ትንሣኤ ነው አከብራለሁ ያልከን? ኢትዮጵያን ብትሆን ልታከብር የምትችለው የትኛውን በዓል ነው? ሁሉም ስለሚያደርገው ነው እንጂ ስፔሲፊክሊ የሆነ ማከብረው እንትን አይደለም። ከጌቱ እንዳለው ነው ቅድም ልል ያለሰብኩት ዝ ትራዲሽን እና ሀገሩ እንትን ስለሚል አከብራለሁ ትባለ። አይ እኔ አሁን ሀገሩ ስላስገደደ ስራ ዝግ ስለሆነ አይደለም ያልኩ። ኢትዮጵያን ብትሆን የጌታን ልደት ነው ወይንስ የጌታን ትንሣኤ ነው ልታከብር የምትችለው? ሁለቱም ይከብራል። ሁለቱም እሺ፣ በጣም ጥሩ። የጌታችን የኢየሱስ ክርስቶስ ትንሣኤ ለምሳሌ በኢትዮጵያ ካላንደር በየዓመቱ በተለያየ ቀን ነው የሚውለው። በእያርግና ይወርድ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ ቅድስት ቤተክርስቲያን ቀኑን ሰርታ በዓሉ በየዓመቱ በተለያየ ቀን ነው የሚከበረው። ለምሳሌ ዛሬ 2018 ላይ ያለ ነው። የ2017ን የ2016ን የ2015 ዓመተ ምህረትን የነዚህ ዓመተ ምህረቶች በአጠቃላይ ካላንደር ተመልከቱ። በዓሉ በተለያየ ቀን ነው የሚከበረው። ሰው የትኛው የመጽሐፍ ቅዱስ ክፍል ላይ ታዛችሁ ነው ወይም ደግሞ በየትኛው የመጽሐፍ ቅዱስ ክፍል ላይ አይታችሁ ነው ከኛ እኩል ለምሳሌ የጌታ ልደት ታኅሳስ 29 የምታከብሩት? የጌታን ትንሣኤም ደግሞ በየዓመቱ በእያረግን ይወርድ በዓሉ ከአይሁድ ባህር ጋር እንዳይገናኝ ቤተክርስቲያን ሰነዳ ያስቀመጠችውን ቀን ጠብቃችሁ የምታከብሩት የትኛው የመጽሐፍ ቅዱስ ክፍል አዟችሁ ነው? ስለዚህ መጽሐፍ ቅዱስ በዚህ ቀንና በዛ ቀን አክብሩት የሚል ነገር የለም። ግን የአይሁድን ካላንደር ያጠና ስርዓታቸውን የሚያከጋቸውን የሚያቅሰው አጥንቶ የጻፋቸው መጽሐፎች እንዳሉ አውቃለሁ። ባላነባቸውም ግን የሆነ በዚህ ቀን አሁን የኔ ጥያቄ እንትኑን አጥንቼ ከኢትዮጵያ ኦርቶዶክስ ስለሰራችሁ እና ስልታወጃ መላኩ ትመልሳለህ። ቆይ አትቸኩሉ። ያስገባችሁ እኮ እንድታወሩ ነው። እናንተ ትቸኩላላችሁ እንጂ እድሉን ሰጥቼ እኮ እንድታወሩ ነው ያስገባችሁ። ስለዚህ ፕሊስ ወንድማችን አቤል፣ እኔ አሁን የጠየኩን በደንብ አድርገህ አድምጠኝ። እንትን መጽሐፍ አንብቤ እንትን መጽሐፍ አጥንቼ ምናምን የሚለውን ነገር አላልኩም። ያንን እሺ ካላልክ ይቅርታ። እኔ አሁን የጠየኩ በዓሉ ለምሳሌ የፊታችን የትንሣኤ በዓል አሁን የሙሉ ወንጌል ቤተክርስቲያን ለምሳሌ የጾም አዋጅ አውጃለች። ጾሙ የሚጠናቀቅበት ቀን ደግሞ ልክ ለትንሣኤ የሚቀረብበት ቀን አድርጋ አስቀምጣለች። የትንሣኤ በዓል እንዲቀለል አድርግ ብዙ ሰዎች በጣም ብዙ ፕሮቴስታንት እህቶች ወንድሞች ስለማያስተውሉ እንጂ የትንሣኤ በዓል በየዓመቱ በዓሉ ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያደረግና ይወርድ ቅድስት ቤተክርስቲያን ስርዓትን ቀንና ቀመር ሰርታ በየዓመቱ በተለያየ ቀን ነው የሚውለው። በየዓመቱ ማለት ነው። በየዓመቱ እኛ ስናከብር ነው የምታከብሩት ወንድማችን አቤል። ስለዚህ ምንድን ነው መጽሐፍ ቅዱስ ማስረጃችሁ? እናንተ ደግሞ ከመጽሐፍ ቅዱስ ውጭ የምታምኑት መጽሐፍ የለም። የስርዓት መጽሐፍ ኢቨን የላችሁም። መጽሐፍ ቅዱስ ብቻ ብላችሁ ነው የምታምኑት። ስለዚህ መጽሐፍ ቅዱስ ብቻ ከምትሉት መጽሐፍ የትኛው መጽሐፍ ላይ ነው? ለምሳሌ እንደው አላክብድብ ስለ ትንሣኤ አድርጌ አላክብደው የጌታ ልደት ታኅሳስ 29 አክብሩ የሚል የመጽሐፍ ቅዱስ ስርዓት ወይም ትእዛዝ የቱ ጋር አግኝታችሁ ነው የምታከብሩት? መጽሐፍ ቅዱስ ላይ እንደዛ ብሎ የተጻፈ የለም። ስለዚህ ዝም ብለህ በዘፈቀደ ነው የምታከብሩት አይደል? አይደለም። ኢትዮጵያ ኦርቶዶክስ የሰራችው መልካም ነገር ስላለ እኛ ጭፍን አይደለንም፣ አንክድም እና አብረን እናከብራለን። ጥፋት ኦርቶዶክስ ቤተክርስቲያን እኮ ከመጽሐፍ ቅዱስ ውጭ ናት ብላችሁ እኮ ነው የምታሰቡት። አቤል ላይ አሁን ለምሳሌ አንተ ስትገባ ዛሬ ምን የለም ቆይ አሁን ምን አለ መሰለህ አሁን እኔም ብቻ ቆይ አይ ኖ ይሄ እኮ ሁላችን የምናውቀው ነገር እኮ ነው። እዚህ ጋር አካኪ ዘራፍ አያስፈልግም። ወንድማችን አቤላ ይኸውልህ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላችሁ ነው የምታምኑት ፕሮቴስታንቶች ወንድሞቻችን። ትምህርቷ በዚህ ዙሪያ ላይ መጽሐፍ ቅዱሳዊ ነው የሚል አንድ ፕሮቴስታንት የለም። ሰው ትምህርቷ ከመጽሐፍ ቅዱስ ውጭ ነው። ትምህርቷ ተረት ነው። እንደውም የኦርቶዶክስ ቤተክርስቲያን ትምህርት ሁልጊዜ የሚገለጠው ለተረት ነው። ተረት ነው የሚያስተምሩት ተረት ነው። ከመጽሐፍ ቅዱስ ውጭ እንዲህ ያሉ ተረታቸው በዚህ ወጥቶ በዚህ ገብቶ ምን ነው የባሉ ጊዜ ኦርቶዶክስ ቤተክርስቲያን የሰራችው መልካም ነገር
ኤኒዌይ ሳቤላ ወንድማችን እናመሰግናለን። ፋሊል ባናከብረውም ችግር ያለብን እንትን አይደለም እና ወንጌል አማኝም ጭፍን አይደለም። ምን ሁሉም ኦርቶዶክስ የተሳሳተ እኔ ጭፍን አላልኩኝ። በነገራችን ላይ ሁሉም ጴንጤ አትበላ ፈለገ ስታወራኝ እኔን ጠይቀኝና እኔ ልመልስልህ እኔን አስተሳሰብ እንጂ ወንድማችን ንግግር ካስቀየምኩ በጣም አላስቀየምክም። ንግግሬን ለማስተካከል እሞክራለሁ። ከመጽሐፍ ቅዱስ የወጣ ነው ብዬ ፐርሰናል ያለ እኔ እናንተ ጨረስን እኮ አንድ ጊዜ ፕሊዝ አስረድተህ ጨርስ እኮ ወደ ትምህርቱ እንገባለን። አሁን እኮ የሰባ ሀሳብ ኢቨን እኮ አይደለም እኮ ጀስት እንዲሁ ላነሳ የፈለግኩት ትልቁ ፖይንት ምንድን ነው? በጣም ብዙ ፕሮቴስታንት እህት ወንድሞቻችን በጣም ብዙ ነገሮችን ኦርቶዶክስ ቤተክርስቲያንን ተመልክተው ያደርጉታል፣ ግን ምንም አይነት መጽሐፍ ቅዱስ የሆነ መሰረት የላቸው። በቃ አሁን ቴንኪው አሁን አንተ በግልጽ አድርገህ ነግረኸኛል። በቃ ለምሳሌ የጌታ ልደት ታኅሳስ 29 ጠብቀህ ታከብራለህ፣ ግን ምንም አይነት መጽሐፍ ቅዱስ ማስረጃ የለም። የለም ፈለገ ማይክህን ሚዩት አድርገው ወንድማችን አቤል እኮ ግን አይ በስሜ መቆጣጠር ማትችል ከሆነ ቲክቶክ አልጎሪዝሙ አመቺ ነው። የማይክ ሚዩት አደርገው ትችላለህ። አይ ነው እኔ ለምን አደርግሃለሁ? አንተ ራስን ተቆጣጠር እንጂ አቤል ትልቅ ሰው አይደለም። ፖለቲካ የምትሰራው ነገር ልንወያይ ነው አይደል? ፖለቲካ ትሰራለህ ቁጭ አድርገህ ምንድን ነው ፖለቲካ? ለስለስ ብለህ ስለምታወራ ህዝቡ እንዲቀበል እያደረክ የሆነ ድምጻችን ስላለ ብለህ ነው የምታወራው። አቤላ አይደለም እኔ ፊት ለፊት እናገራለሁ ባይዘዌ እና ሁሉም ፔንቶች አንተ የምናወራበት ሆነ እኮ ተመሳሳይ ነው። ቅድም ስታወራ ምን አልክ መሰለህ? ሁሉም ወንጌል አማኝ ኦርቶዶክስ ከመጽሐፍ ቅዱስ ወጣ ብላ ያምናለች ስትል ተናገረኝ ያልጨረስኩኝ ግን ትምህርቷን ነገር ይችላል ተሳስቷ የሚባለው ነገር እባክህን በጌታ ፍቅር ለምን ራስን ተቆጣጠር። ማይክል ሚዩት አድርግ። በነገራችን ላይ ይህን ያክል ነፃነት እኔ ሌላ ፕሮቴስታንት ቤት አይሰጠኝም። ማይኬል ለማውራት ምናምን ብከፍት ምናምን ይውረድ ምናምን ነው የሚባለው። እውነት ለመናገር እኛ መኳቀቱን አይደለም፣ ግን እኛ የምንፈልገው እውነት ለመናገር እኛ የምንፈልገው በቃ ገብታችሁ አሁን ሲጀመር ይሄ ርዕሳችን አይደለም እኮ ግን ገብታችሁ ትምህርታዊ በሆነ ሀሳብ ላይ በመጽሐፍ ማስረጃ እንድታወሩ ያስገቧችሁ። ለዛ ነው። እናንተ ግን የኔን ይሄ በፍቅር የተሞላ መልካምነትን ወደ ሞኝነት ቀይራችሁት። ይሄም ሚዩት ይሄም ምናምን ያመናገር እንዲህ ጥሩ አይደለም። እዚህ ጋር አንድ ግልጽ ነገር አለ። ምንድነው መሰላችሁ? እኛ እና እናንተ በእምነት እንለያያለን። እናንተ የምትናገሩት ነገር ለጆሮችን ሊቆረቁረን ይችላል። እኛ የምንናገረው ነገር ለጆሮችን ሊቆረቁር ይችላል። ግን ታግሳችሁ በፍቅር አድምጡ። እናንተም ስታወሩ ታግሰን እናድምጣችሁን ያስገባናችሁ። ለእኔ ለጆሮ የሚቆረቁር ነገር ብትናገር እኔ አንተን የማድመጥ ግዴታ አለብኝ። እኔ አንተን ሳላድምጥ ያውቁ ምናምን መልክ ሆነ ፍትህ ያደለው ማለት ነው። እና ፕሊዝ የፖለቲካንም ትርጉሙን ሳታውቁት ፖለቲካ ምናምን አትበሉ። ኤኒዌይስ ይሄን ሀሳብ ለእኔ በባጭሩ ያነሳውበት ትልቁ ነገር የታዘብኩት ነገር ምንድን ነው? መላኩ ከዚህ በኋላ ማይክን ሚዩት ማታደርገው ከሆነ አስወርዳለሁ። ከዚህ በኋላ እኔ ማንንም ሰው መለማመጥ ያለብኝ አይመስልም። ማይክህን ሚዩት አድርገው። ማይክን ሚዩት አላደረግከውም። እታች የማይክ ምልክት አለች። በጣም አሪፍ። እዮባ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት አላችሁ? ትስቅብኛለህ አይደል? አረ በፍጹም እዮባችን እንኳን ደህና መጣ። ወደ ርዕሳችን ንግባና ለአንተም ለሌሎች ወንድሞችም እድል እንስጥ። ምንድን ያነሳሁት ሀሳብ መሰላችሁ? እኔ ለመዝለፍ ለመተቸት አይደለም፣ ብዙ ጊዜ ግን የምመለከተው ነገር ስለሆነ ነው። ይኸውላችሁ ምንድን ያነሳሁት ሀሳብ ከወንድማችን ፊሽ ጋር አንድ ነገር አንስተን ነበረ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰውረው ትምህርት አለ ወይ ያልነው? አዎ አለ። ለምሳሌ ከትላንትና ወዲያ በጣም ብዙ ሀሳቦችን ሲያነሳ ነበረ። እንደውም ድንግል ማርያም ከክርስቶስ ውጭ ልጆች የሏትም ብላችሁ ታስተምራላችኋለን። ያንን ሀሳብ አየን። ከዛ ደግሞ እንደውም በዋናነት እኔ የምፈልገው ስዕላት ላይ ነው። ስዕላት መጽሐፍ ቅዱስ አይደሉም ማለት ነው። አሁን እኮ ለእናንተ እድል እንሰጣለን፣ ሌሎች ፕሮቴስታንቶች ወንድሞቼ። ግን ከወንድማችን ፊሽ ጋር ስናወራ ስዕላት መጽሐፍ ቅዱሴ እንደሆኑ በመጽሐፍ ቅዱሴ ማስረጃ በደንብ አድርገን ያሳየ ነው። አገልግሎታቸው ምን እንደሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ኢቭን መጽሐፍ ቅዱሴ መሆናቸው ብቻ ሳይሆን አገልግሎታቸው ምን እንደሆነም ጭምር ያሳየ ነው። ከዛ ግን አንድ ሀሳብ ለእሱ አቅርበንለት ነበር። የእኛን ትምህርት ይኸው በዚህ መልኩ አሳየን። ብዙ ጊዜ ብዙ ፕሮቴስታንት ወንድሞች ከሩቅ የሚመስላቸው እና ከቅርብ የሚያዩት ነገር የተለያየ ነው። ስለዚህ አንተ ከሩቅ ሆነ ጣዖት የመሰለ ከሩቅ ሆነ በቃ ሌላ አይነት አምልኮ የመሰለ ነገር እኛ አገልግሎቱ በእኛ ቤተክርስቲያን እንዲህ ያለ ነው፣ መጽሐፍ ቅዱሴ ነው ብለን አሳየ ነው።
ከዛ ግን አንተም ደግሞ ከመምህራኖች ጋር እንድታወራ እንፈልጋለን። ስለምን? ራሱ ስለ ስዕላት። ፕሮቴስታንት ወንድሞቻችን ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ተብሎ ሲጠየቁ አይደሉም ብለው ነው የሚመልሱት። አይደሉም። እሺ፣ በጣም ጥሩ። በእያንዳንዳችሁ ፕሮቴስታንት እህት ወንድሞቼ መጽሐፍ ላይ ያለ እጃችሁ ላይ ያለን መጽሐፍ ሁላችሁም ተመልከቱት። እዚህ ላይ ስዕል አለ። ይሄ ብቻ አይደለም። አዲስ የታተመ አዲስ መደበኛ ትርጉም መጽሐፍ ላይ ለምሳሌ የጌታችን ኢየሱስ ክርስቶስ ስዕል አለ። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ሲባሉ ግን አይደሉም ነው አቋማቸው። በአይምሯቸው ማናሽ የምትመጣው ኦርቶዶክስ ቤተክርስቲያን። በሁሉም ፕሮቴስታንት አይምሮ እንደዚህ አይነት ነገር ሲወራ ኢቨን በሉተራውያን ቸርች ውስጥ ራሱ ስዕላቶች የሚባሉ ነገሮች እንዳሉ በአይምሯቸው ይመጣላቸው። ስዕል የሚባል ነገር ግን በፕሮቴስታንቱ አይምሮ ላይ የሚመጣው ኦርቶዶክስ ቤተክርስቲያን ናት። እንዲሁ በጭፍን ነው እየተቃወሙ ያሉት ማለት ነው። ስለዚህ እስቲ እዚህ መጽሐፋችሁ ላይ ያለው ይሄ ብቻ አይደለም፣ ሌላ መጽሐፍ ቅዱስ አለ። ይሄም አዲስ መደበኛ ትርጉም ነው። እዚህ ላይ ያለው ስዕልና እዚህ ላይ ያለው ስዕል ልዩነት አለው። ማን ነው ሳሉ ያላችሁ? ከየት አምጥታችሁን የሳላችሁት? ፊሽ ጠየቀ፣ ብዙ መልስ አላገኝለትም። ስለዚህ ራሴን አቋም ይዣለሁ አለ። እኛም ደግሞ ከዚህ ተነስተን ምን አለን? እውነት ነው። በጣም ብዙ ፕሮቴስታንት ወንድምቶቻችን መጽሐፍ ቅዱሴ መሰረት ኖሯቸው አይደለም እኛን የሚቃወሙት። ስዕላት መጽሐፍ ቅዱሴ አይደሉም ይላሉ እንጂ መጽሐፋቸው ላይ መጽሐፍ ቅዱሴ አይደለም የሚሉት መጽሐፋቸው ላይ ስዕል አለ። ኦርቶዶክስ ቤተክርስቲያን ትምህርቷ ተረት ይበሉ እንጂ ኦርቶዶክስ ቤተክርስቲያን የጌታ ልደት በዚህ ቀን ነው ስትል አብረው ያከብራሉ፣ ስርዓቷን ተጠቅመው። ኦርቶዶክስ ቤተክርስቲያን ክርስቶስን አታውቀውም ይበሉ እንጂ የጌታ ኢየሱስ ክርስቶስን ሕማም አስባ አሁን በዚህ ዕለት የትንሣኤ በዓል ነው ብላ ኦርቶዶክስ ቤተክርስቲያን የሰየመችውን ቀን አብረው የትንሣኤ በዓል ብለው ያከብሩታል። ስለዚህ የሆነ ሚስ አንደርስታንዲንግ አለም የሚል አቋምን ለመናገር ነው እንትን ያልኩት። በዚህ ላይ ዮባ የምትለው ነገር አለ ፓሌ ግን እዚች ጋር ኦርቶዶክስ ቤተክርስቲያን ስዕላትን ብትጠቀም ስዕሉን እንደማታመልክ ግን እንደተነግራቸው ፈልጋሉ። አዎ እሱም አሁን ካነሱት እናወራለን። ምናልባት ከነሱ ይነሳ በሚል ነው። ፊሽ ኦርቶዶክስ ቤተክርስቲያን ጋር ተያይዞ አንተ ቅድም እንዳልከው በጣም ብዙ ሰዎች ወርሺፕ እንደምናደርግ እንደምናመልክ እንደዚህ ነገሩን ወደ ጣዖት ነገር አዙሮ ይመለከታሉ። ይሄ በእርግጥ የእኛ ጥፋት አይደለም፣ የእነሱም ጥፋት አይደለም። እንዲህ አድርገው ግን በአይምሯቸው ላይ ሳሉባቸው ሰዎች ግን ጥፋት ነው። እኛን ከጠየቁን ግን ባለቤቱ እኛ ስለሆነ ምን እንደሆነ እናገራለን። ለምሳሌ መቼም ስለ እኔ ቤት ከኔ የበለጠ ማንም ሊያውቅ አይችልም። ስለዚህ ስለ ቤት የሚጠይቀኝን ሰው ይሄ እንዲህ ነው ይሄ እንዲህ ነው ብዬ በደንብ አድርጌ አብራርቼ እነግራቸዋለሁ። ለእነሱ እድል እንሰጣለን። እንደውም ስለ ስዕላት ፊሽ አንተ እዚሁ ባለህበት እዮብ የምትለው ነገር አለ ወደ ርዕሳችን ከመግባታችን በፊት? ያ ስዕላቱ ላይ ነው። አይ ወደዛማ ቀና ልንገባ ነው። እድል እንሰጣቸው ነው። ይሄ ከሰሞኑ አንተም አንዳንድ ነገሮችን አይተህ የለ ብዙ ጊዜ ትምህርታችን ተረትን ይሉናል፣ ትምህርታችን መጽሐፎች አይደሉም ይሉናል። ግን አንዳንድኛ የምናደርጋቸውን ነገሮች ደግሞ በቀጥታ ያደርጉታል። ይህን ነገር እንዴት ታየዋለህ? እኔ ለምሳሌ በጣም ብዙ ጊዜ የአዋጅ ጾም የሚባል የለም ብለው በጣም ብዙ ጴንጤዎች ተከራክረውኝ ያውቃሉ። የሆነ አካል አውጆላ አትጾምም፣ በቃ በግል ነው የምትጾመው ብለው እንደው በጣም ማረሰው ጥቅስ ይጠቅሱ ነበር እና ይሄ ወደ አፍ የሚገባ አያረክስም ካፍ የሚወጣ ነው እንጂ የሚለውን ጥቅስ ይጠቅሱት እና በቃ ምግብ አለመብላት መጾም ዋጋ የለውም፣ እንደውም በጾማችን ነው ምንድን ነው እያላችሁ የክርስቶስን ደም ታድፋፋላችሁ የመሳሰሉትን ይናገሩ ነበረና አሁን ላይ የአዋጅ ጾም ሲታወጅ አየው ፕሮቴስታንቱ ዘንድና ይኸው ለምሳሌ ሆነ 1 ወር እንዲጾሙ ታውጇል በሙሉ ወንጌል ቤተክርስቲያን በኩል። እኛ ስናደርገው እንደ ኃጢአት ይቃወሙ የነበሩ ሰዎች አሁን ደግሞ ጾም ሲያውጁ እንመለከታለን። ስዕል መሳል የለበትም፣ ከተሳለ በራሱ ጣዖት አምልኮ ነው፣ እንኳን ተሰግዶለት ምናምን መሳሉ ራሱ ልክ አይደለም ሲሉ የነበሩ ሰዎች በመካነ ኢየሱስ ቸርች እንደሚሳል ለአገልግሎት እንደሚጠቀሙበት ሲታወቅ ማን ወክለው እንደሚከራከሩም ግራ እስኪያጋባን ድረስ እና ሌሎችም ብዙ ነጥቦች አሉ እኛ ጋር የሚቃወሙት ራሳቸው ጋር የሚያደርጉት እና እስቲ ይቃወሙና አሁንም እናነሳው ነጥብ ይኖራል። እሺ ዮባን ቀጥል። በዛሬ ርዕሳችን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰበው ትምህርት አለ ወይ ነው። አለ የሚሉ ፕሮቴስታንቶች ወንድሞች ገብተው ትምህርት በአጠቃላይ አንስተው ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው፣ ይህ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለው
ከኛ ጋር መወየት ይችላሉ። ታዲያ ግን ከመጽሐፍ ቅዱስ ውጭ መሆኑ ፕሩፍ ማድረግ አለባቸው። ፊሽ አንተ ባለፈው እንደተወያየው ማለት ነው። አንድ ሰው መጥቶ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ሲል መጽሐፍ ቅዱሱ ሊደግፈው ይገባል። ከዛ እኛም ደግሞ መጽሐፍ ቅዱስን በደንብ አድርገን አንስተን መጽሐፍ ቅዱስ ትምህርት እንዳለ እናሳያለን። ወደዛ ከመግባታችን በፊት ግን በስዕላት ዙሪያ እንዳናፍናቸው እዚህ ገስ ላይ ላሉ ፕሮቴስታንት ወንድሞች እድል እንሰጥና ስዕላት መጽሐፍ ቅዱሳዊ አይደሉም የሚሉ ከሆነ የመጽሐፍ ቅዱስ ማስረጃን አንስተው እኛም የመጽሐፍ ቅዱስ ማስረጃ አንስተን እናወራቸዋለን። መላኩ አትንቀልቀል፣ ማይክን አትክፈት። ልወጣ ስለሆነ ነው። ውጣ በቃ። ሲጀመር ጣዖት ነው የምታመልኩት። እውነቱን ልንገርህ፣ ለምንድን ነው ራስን የምትለው? እሺ በቃ ሰምተናል። ውጣ። ትናደዳለህ እንዴ? ለምን ትናደ? እኔ ብቻ ላውራ ለምን ትላለህ? እሺ በቃ ፕሊስ መላኩ። አይ መናደድ አይደለም፣ ይሰለቻል። እውነት አታውራ ነው አይደለም። ሊወጣ እኮ ነው ይቸኩላል። ችግር የለው እኮ ከቸኮለ ቆይ እናውራው። አሁን መጨረሻ ላይ ጣል ባረጋት መሰረት ጣዖት አምላኪዎች ናችሁ ብሏል እና ጣዖት ያልከው ምኑ ነው? አንዱን ንገረኝና እስቲ። እሺ ጌታ ኢየሱስ ይባረካችሁ። ለማንኛውም ምንድን ነው አንደኛ ስዕል እኛ ጋር ለምሳሌ አሁን ዳዊትና ጎልያድ አድርገን ያልከው የትኛውን ነው? መጀመሪያ ጥያቄ ቆይ አንዴ ስማኝ። ብዙ ማብራሪያ አልፈልግም። አንድ ጣዖት ካልከው ውስጥ አንዱን ብቻ ንገረኝ ያልኩ። ለምሳሌ አሁን የመላእክት ስዕል፣ የገብርኤል፣ የሩፋኤል የመላእክት ስዕል። በቃ አንዴ ችግር የለውም። ስም ባዘረዝርም በቃ አንዱን ነገርከኝ፣ ተረዳው። የመላእክት ስዕል መሳሉ ጣዖት አምልኮ ነው? አዎ ጣዖት አምልኮ ነው። ለእሱ ስለ መስገድ። እሺ ቆይ መሳሉ ጣዖት አምልኮ ከሆነ ያው እዚሁ ጋር እንዳላችሁ ለእሱ ስለ መስገድ ጣዖት አምልኮ። ቆይ አንዴ ስርስር ያታውራ መላኩ፣ አንዴ ተረጋጋ። የመላእክት ስዕል በፕሮቴስታንቱ ዓለም በተለይ በውጭው በጣም ነው የሚከበረው፣ በጣም ይሳላል። ካረሳችሁት እንዲሁ በቅርቡ ምንድነው የአሜሪካኑን ፕሬዚዳንት ትራምፕ እንኳን ትዊተር ላይ የቅዱስ ሚካኤልን ስዕል ሲለጥፍ ተመልክታችኋል ብዬ አስባለሁ። በመካነ ኢየሱስ በደንብ ተደርጎ ይሳላል ምናምን እና ጣዖት አምልኮ ነው ብሏል። ጣዖት አምላኪ ጋር ያለው እሱ እንደሆነ ከወዲሁ ነገረን ማለት ነው። እሺ እስኪ ስዕል የመላእክት ስዕል መሳሉ ጣዖት አምልኮ ነው የሚለውን ጥቅስ ንገረኝ። እየነገርኩ እኮ ነው። መላእክት ሲጀመር በአይን አይታዩም፣ በስዕል አይዳሰሱም። ሁለተኛ ነገር እነግርሃለሁ፣ ጠብቀኛ። አንተ ብዙ ታወራለህ፣ እኔን ግን አፌን ለመያዝ የሚያረከው አንተ ስለሆነ ላውራም አይደለ? ከመጽሐፍ ቅዱስ ላውራ። አንተ ስታወራ ጥቅስ የለህም፣ ጥብስ ነው ያለ። እኔ ላወራ ስል አፌ ላይ ጥቅስ ትላለህ። እስቲ እኔ ላውራ፣ አንድ ደቂቃ ላውራ ወዳጅ። እግዚአብሔር ይመስገን። ጥብስም እንዲኖረኝ ያደረገኝ ጌታ እግዚአብሔር የተመሰገነ ይሁን። አሜን። ይሄ ይታያል መላኩ፣ ይሄ ይታያል። እሱ ሁሉ እኮ ጣዖት ነው። ይሄ ሁሉ ሉትራን ቸርች ውስጥ እኮ ነው ያለው መላኩ እኮ። ገብቶኛል። እኛ ጋር ቢኖር ለማስተማር ነው። ገብቷል አይደለ? አሁን ሉተራን ቸርች ውስጥ እንዳለ ስነግርህ ነው ለማስተማር ነው የምትለኝ? ጎልያድና ዳዊት ብዬ ስናገር አፋፌን ያዘ። ለምሳሌ ድራማ እንሰራለን። እኔ ዳዊትን ሆኜ የሰራው ተው፣ ያንተ የህፃናት ድራማውን አይደለም ያነሳ ነው፣ ትምህርት እያወራን ነው። አሁን ጥቅሱን ንገረኝ መጀመሪያ እኮ ልነግርህ እኮ ነው። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ አዳም ጥቅስ ጥቀስ። ልደት ያልከው ሁሌም ጥቅስ አይሰማም ጋይስ? ሁሉ የእግዚአብሔር ጥቅስ እባክህ ጥቅስ። ይኸውላችሁ ጥቅስ አይጠቅስም ሚውት እያደረግ እኮ ጥቀስ። ይኸው ጥቅስ ማንም አያደርግም። ጥቅስ ጥቀስ። ሌላ ወሬ ሳታወራ በዚህ ጥቅስ ስትል ያኔ ዝም እንላለን። ጥቀስ። የለም ጥቅስ። ይሁ አለ መጽሐፍ ቅዱስ አያውቅም። ሁሉ አፋቸውን ቤተክርስቲያን ላይ ማላቀቅ ብቻ ነው የሚችሉት። ውረድ። አሁን ጣዖት አምልኮ ነው አለ። ጥቅስ ጥቀስ ሲባል አይጠቅስም። ይኸው መጽሐፍ ቅዱስ መጥቀስ አይችልም። ከዛን ስዕል መሳል ራሱ ጣዖት አምልኮ ነው አለ። የሳሉ አሉ ይኸው መካነ ኢየሱሶች ሲባል ለማስተማር አለ። ልክ ማነው ፈለገ ሲያሳየው ማለት ነው። እሺ ለማስተማር ሲሆን ይፈቀዳል የሚለውን ደግሞ አንጣ ብንለው ደግሞ አያመጣም። ከዛ ደግሞ ወደ ስግደት ሄደ። ስግደትም ላይ ሲጠየቅ ደግሞ እንደዚሁ ግራ የሚገባው ሰው ነው። እና ጥቅስ ጥቀስ ስትባል ጥቅስ ጥቀስ። ይኸው ስቤ ያለው ማነ አብርሽ የጌታ ልጅ ሚል
እሺ ከአቤል ጋር ቀጥል። ዮባ ስዕላት መጽሐፎች አይደሉም የሚል ከሆነ አንዴ እነሱን ከአንተ ጋር ባወራ ይሻለኛል። ከዛ መውረድ ይችላሉ። ከአንተ ጋር ባወራ ደስ ይለኛል። ፍና ተወርዳለሁ። አመሰግናለሁ ስለስተኝ እድል እኮ ከዮብም ጋር ታወራለህ። ምን ችግር አለው? ከሱ ከሰለማንስማማ ከአንተ ጋር ባወራ ደስ ይለኛል። ከአንተ ጋር ሪስፔክት አለና ሪስፔክት የሌለው ሰው ጋር ማውረድ ስለማይለኝ አሁን ቅድም አትለሳለስ እያልክ ልክ ስንነግረኝ አለበት። አትለሳለስ ማለት ልክ እንትን አልወድም። ይሄ ሰው እንዲወድ ለምንድነው ሰማል እንደ ካርቦን ባሱ አልወድም እና ችግር የለውም። ከኔ ጋር ታወራለህ። ስለመጽሐፍ ከሱ ጋር ቀስ ብለህ አውራ። ከአንተ ጋር ካላወራ እታች ውረድ። ወርዳለሁ ይችላለች። ወርጃ ያለው የአንተ ልክ ተለሳልሰ ስለምታወራ እያለ አሁን ዝቅ ዝቅ ሲያደርግ የነበረ ሰው አሁን እኔ ይመቸ እጅግ በጣም ግብረ ገባለህ፣ እጅግ በጣም ስነ ስርዓት አለህ ይለኛል። ደስ አለህ አይደል? ተለሳልሰ ምናምን ብሎ ልክልኪን ሲነግረኝ ይኸው ቀደም እያየው ነበረ። በነገራችን ላይ ኮሜንት ሴክሽን ላይ ስስቅ እኮ እንደዛ ሲል የነበረ ሰው አሁን አንተ ግን ደስ አለህ አይደል? ክፉ አደረገ መልሰው ደግሞ አረ እሱ እኔን ሲሰድብ አንተ ግን ደስ አለህ አይደል? አይ እንትን እኮ ነው ደስ ብሎኝ እኮ አይደለም ገጽታቸው እኮ ነው። አይ ፈሪ ለእናቱ ነው። እኔ አልፈርድበትም። ይህን ቀጠልሽ ከጌቱ ሶሉሽንስ ይላል ወይ ፈል እንዴት ናችሁ? ዮባ ሰላም። ስዕላት መጽሐፎች አይደሉ ብለህ ታምናለህ ወንድማችን ጌቱ? አሁን እናንተ በምትገልጹት መልኩ ሳይሆን ስዕላት አሁን እኛ የጠየቅን ጌቱ እባክህን ስለ እምነት ስትጠየቅ ለምን ወደኛ እኔ ምልህ ቆይ አንድ ጊዜ የአንተ እምነት ራሱን ችሎ ነገሮች ማብራራት ይችላል ወይስ አይችልም? የአንተ እምነት ራሱን ችሎ በቃ ሳትታከክ እናንተ እንትን ስትሉ ምናምን አትበል። አሁን ስትወያይ ኢየሱስ ጌታ ነው ወይስ አይደለም? ጌቱ እናንተ ስለምታወሩት ሀሳብ ኢየሱስ ጌታ ነው ወይንስ አይደለም? እምነትህን ንገረን። አፌ ላይ ቆመ እኮ እንዴት ነው ማውራት የሚቻለው? ብራ አልቆምኩም። እኔ ቤቴ ቁጭ ብዬ ነው እያወራሁት ያለሁት። ኢየሱስ ጌታ ነው ወይስ አይደለም? ወረታች እግር አፌ ላይ ነው ያለው። ፈልግ ጌቱ ተጫዋች ነው ወንድማችን ጌቱ። አይ እምነትህን ነው የምትነግረን። እሺ እምነትህን ቆይ ጊዜ ብሪስ አድምጠንኛ ይኸውልህ ኢየሱስ ጌታ ነው ወይስ አይደለም ብለን የምታነው። ለምሳሌ አሁን ለምሳሌ ራሱ እየተከራከርክ ነው አንተ። ጌታ ነው ወይስ አይደለም? ነው ኮምፕሊትሊ። በቃ ጎበዝ ልጅ ጌቱ ወንድማችን፣ እንዲህ ነው እምነትን የምንፈልገው። ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደሉም ብለን ነው የምታምነው ጌቱ? አምልኮ ከሆነ አይደሉም። አምልኮ ማለት እኛ እናመልካለን አሉ እንዴ? አብራራ መለሰልኝ እኮ እኛ እናመልካለን እኮ አላሉ። ቆይ ፊሽ ችግር የለውም። ቆይ ይመለካሉ ወይስ አይመለኩም የሚለውን በኋላ ላይ እንመጣለን። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ጌቱ? ይህንን አቋምህን ንገረኝ። አሁን ባልኩት ነው የምገልጸው። መጽሐፍ ቅዱሳዊ ናቸው አይደለም የሚለው እምነትህን የአንተን እምነት ነው የፈለግኩት ጌቱ። ይመለካሉ ወይስ አይመለኩም ምን በኋላ ላይ እናወራለን። መጽሐፍ ቅዱሳዊ ነው። እሺ መጽሐፍ ቅዱሴ እንደሆነ እስኪ አንድ የመጽሐፍ ቅዱስ ማስረጃ ስጠን። እስኪ አንድ ማስረጃ ስጠን። መጽሐፍ ቅዱሴ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ጥቅስ ስጠን እስኪ። እምነት ያልሆነውን ጉዳይ እምነቴ ነው ካልክ ማስረጃ ነው የምንጠይቅህ። እሺ መጽሐፍ ቅዱስ በጽሁፍ ነው የተቀመጠው ማለት መጽሐፍ ቅዱስ በጽሁፍ አልተቀመጠም የሚል እስኪ አንድ ማስረጃ ስጠኝ አንተ። ማለት ተብሎ ለዛፍ አይወጣም ወንድማችን ጌቱ። አሁን ያነሳው ሀሳብ የሰባ ሀሳብ አይደለም። እኔ አብራራልሃለሁ እንጂ በጽሁፍና በስዕል መካከል ልዩነት የለም። በስዕል የተቀመጠ አለ። ወንድማችን ጌቱ እኔ የጠየኩ ጥያቄ ከየቱ የተመለሰ ነው የመጣው? ጌቱ ይቅርታ በድጋሚ ፕሮቴስታንት ከቃለ ሕይወት ነው። ቃለ ሕይወት ስዕላት መጽሐፍ ቅዱሴ ናቸው ብላ ታስተምራለች። እኔ ውስጡ ነው እኔ ኦርቶዶክስ ስለነበርኩ ቀጥታ መልስልኝ። እኔ እኮ ወደዛ እናወራለን ጌቱ። ለምን ትቸኩላለህ? እና እንድታወራ እኮ ነው ያስገባን። እናወራለን ግን በመጀመሪያ አንተን እምነትህን ንገረን። ለምንድን ነው የአንተን አቋምን መጽሐፍ ቅዱሳዊ እባክህን አለ በክርስቶስ ፍቅርን ለምን እባክህን አለመጠኝ። ምን ሆነ ነው አንተ ሰውዬ?
እኛ ይሰገድላቸዋል ወይስ አይሰገድላቸውም? ይመለካሉ ወይስ አይመለኩም? ስለ ሁሉም ነገር እናወራለን። ከዛ በፊት ግን አቋምህን፣ እምነትህን ንገረን። ያንተንና የቤተ ክርስቲያንህን። ከቃለ ሕይወትን የመጣኸው ቃለ ሕይወት ስዕላት መጽሐፍ ቅዱሳዊ ናቸው ብላ ታስተምራለች ወይ? ወንድማችን ጌቱ አዎ ትገልጻለች፣ በስዕል ትገልጻለች፣ ታስተምራለች። መጽሐፍ እኔ አሁን ታሳያለች ወይ አታሳይም ወይ አይደለም ያን ያልኩ። በትምህርት ደረጃ ስዕላት መጽሐፍ ቅዱሳዊ ነው ብላ ታስተምራለች ወይ? ጌቱ አድምጡላችሁ አልኩ። አዎ እሺ፣ መጽሐፍ ቅዱስ ማስረጃ ስጠን። ቃለ ሕይወት ስዕላት መጽሐፍ ቅዱሳዊ እንደሆኑ የምታስተምርበትን የምታነሳውን የመጽሐፍ ቅዱስ ጥቅስ አውጣለን። ምን ላይ እናውጣ? ስዕላት መጽሐፍ ቅዱስ የለውም። መጽሐፍ ቅዱስ በጽሁፍ ነው የተጻፈው የሚለውን እስቲ እኔ ጥቅስን የጠየኩ ወንድማችን ጌቱ እኮ አንተ እኔ በመጽሐፍ ቅዱስ አላምንም። የሚሆን ነገር አይደለም ያዝኩት ጌቱ አንተ እኔ በመጽሐፍ ቅዱስ አላምንም። አንተ ራስህን ችለህ እምነትህን በመጽሐፍ ቅዱስ የማስረጃ ፕሩፍ አድርግ። እኔ ጠየቅኩ ስዕላት መጽሐፍ ቅዱሳዊ ናቸው ብላ ቃለ ሕይወት የምታሰብርበት የመጽሐፍ ቅዱስ ጥቅስ ነው። የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ጌቱ? ለምን እኮ ነው የምልህ። አንድ ጽሁፍ ቆይ አይደለም አንድ የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ወንድማችን ጌቱ? ሜሴጁ ምንድን ነው ነው? የመጽሐፍ ቅዱስ ማስረጃ አለ ወይንስ የለህም? በመጀመሪያ ወንድማችን ጌቱ አንተ በሚመች መልኩ መሄድ አልችልም። ቅድም እንዳልኩ የመጽሐፍ ቅዱስ ማስረጃ አለ ወይስ የለህም ነው ያልን። እሱን አንተ ይመች አይመችን ያላል። የመጽሐፍ ቅዱስ ማስረጃ ወንድማችን ጌቱ የመጽሐፍ ቅዱስ ማስረጃ እኮ ነው የጠየቁ እኮ እየነገርኩህ ነው ያለሁት እኮ ነው። አልነገርከኝ። አለ ወይስ የለህም? አለኝ ወይ የለኝም በለኝ አንድ ጊዜ። ምን ማስረጃ በስዕል አስቀምጥ የለኝም። የመጽሐፍ ቅዱስ ጥቅስን የፈለግኩትን እኮ የለኝም። በስዕል አስቀምጥ የለህም። በቃ የለህም። በቃ አሁን ይሄ ሁሉ ጩኸት ጥቅስ የለኝም ላለ ማለት ነበር። ምን እናድርግ መሰለኝ? ቆይ አድምጠኝ እባክህን። ኧረ ወንድሜ እባክህን አድምጠኝ በጌታ። ከዚህ በኋላ እንደምናደርግ ልነግርህ እኮ ነው። ምንም ችግር ያው ታስወርደኛለህ። ቀጥል። ኧረ እኔ አላስወረድህም ወንድሜ። እንደ መውረድ እኮ ማስወረድ ብፈልግ እኔ እኮ ቅድም ነበር ማስወረድ። ጣልቃ እየገባ ስትረብሽ አላዳምን ስትል ከኛ እኩል ስታወራ ጭ ብለን ይሄ ይሰለቻል ብለን እናስወረድ ነበር። ግን አሁን እኔ የእኔ ፍላጎት ሳይሆን የሚቀድመው ይኸውልህ የእግዚአብሔር ቃል ይቀድማል። ስለዚህ የዚህ ጋር እኛ ኮንፈርት ብናጣም ግድ የለም አንተን እየተለማመጥን ነው ወንድማችን ጌቱ። ከዚህ በኋላ የምናደርገው ምንድን ነው መሰለህ? በየትኛውም ሀሳብ ዙሪያ ስናወራ መጽሐፍ ቅዱስ ማስረጃ እስካለህ ድረስ ብቻ ነው በቃ ይሄ እንዲህ ነው ብለህ መመለስ ያለብህ። የማታውቃቸውን ነገሮች አይ ይሄን ነገር እኔ አላውቀውም እንዝለለው ብለህን ዘለን እናልፈዋለን። ተወዳጅ ወንድማችን ጌቱ ኦኬ፣ ስለ ስዕላት የመጽሐፍ ቅዱሳዊ መሆናቸውን ማስረጃ ይዘህ ስትመጣ በደንብ አድርገን እናወራለን። ከዛ በኋላ ግን አንድ ያነሳው ነገር ነበረ፣ ይህ ስግደት ይሰገድላችኋል ምናምን ብለህን ነበረ ጌቱ። ስለ ስዕላት ከማውራታችን በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ? እስቲ አቋምህን ንገረን። እዚህም ላይ አሁን የምንፈልገው አቋምህን፣ እምነትህን። ስግደት ሁሉ አምልኮ ነው ብለህ ታምናለህ ጌቱ? ስግደት ሁሉ አምልኮ ብለህ ታምናለህ? ምናምን ከሆነ አዎ እዮብ አለህ አይደለም? ቆይ አንድ ጊዜ እዮብ አለሁ። እሺ ቀጥሉ ፕሊዝ። እሺ ቀጥል። ስግደት ሁሉ አምልኮ ነው የሚለውን ማስረጃ ንገረኝ። ጌቱ አትሰማም፣ ሚዩት ላይ ነህ። ጥቅስ በለው ሌላ ነገር እንዳያነብ ደግሞ ስለሆንኩ ነው ወይ? አልሰማኝም ያልኩትን ሰምቻለሁ። እሺ የት ላውጣ? ስግደት ሁሉ ለአንድ አምላክ ብቻ ስገድ የሚል አለ። ለእግዚአብሔር አምላክ ለአንድ አምላክ ብቻ ስገድ የሚለውን እሺ ያሳይ። እሺ ለአንድ አምላክ ብቻ ስገድ ይላል አልከስ። እሱን አሳይ። እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ይሰገድለታል የሚለው ለእግዚአብሔር ብቻ ስግደት እንደሚገባ አይልማ። እንደዛ ለእግዚአብሔር ብቻ ስገድ ይላል ካለ እስቲ ክፈተው።
ኦኬ ፊሽ ሰላም ነው? እንዴት አለ? እስኪያወጣ እንዴት ነህ? ሰላም ነው አለው እግዚአብሔር ይመስገን። በጣም ትዕግስተኛ ሰው ነህ። ያው እንግዲህ ያወራችሁ ጣልቃ መግባት ስላልፈለኩ ነው። አይ ደስ ይላል በጣም። ሰዎች ከአንተ መማር አለባቸው ትዕግስትን። ታንኪዩ፣ አመሰግናለሁ። እሺ ወንድሜ።